ሰላም ሰላም የጆን ቲዩብ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ዛሬ በጣም ለሁላችሁም የሚጠቅምንና ብዙ ጊዜ የሚያማርር ጉዳይ ነው ይዤ መጥቻለሁኝ። እሱም ምንድነው? የሞባይል ባትሪ ጉዳይ ነው ማለት ነው። ብዙዎቻችሁ ያው እንዲህ ስትሉ ትሰማላችሁ። ስልኬን ገና ከመግዛቴ ቻርጅ አይቆይልኝም፣ ወይ ደግሞ ጠዋት ሞልቼው ትንሽ እንደቆየ ወዲያው ይጠፋል፣ ወር ደግሞ ባትሪው በጣም በከፍተኛ ሁኔታ እያለቀብኝ ነው፣ ወዲያው ነው የሚያልቀው እያላችሁ ለተቸገራችሁ ሰዎች ዛሬ መፍትሄ ይዤላችሁ መጥቻለሁ ማለት ነው። ብዙ ጊዜ ባትሪ የሚጨርሱ ስልኮች ስልኩ ተበላሽቶ ሳይሆን ሳናቀው ውስጥ ለውስጥ ክፍት የምናደርጋቸው ባትሪ ድሬኒንግ ሴቲንጎች ይኖራሉ ማለት ነው። ወይንም ደግሞ ባትሪ የሚበሉ ሴቲንጎች ስላሉ ነው ማለት ነው። ዛሬ ምንድነው የምናደርገው? እነዚህን ሴቲንጎችን እየገባን እያንዳንዳቸውን መጥፋት ያለባቸውን እያጠፋን እንሄዳለን ማለት ነው። 5 ሴቲንጎች ናቸው። እነሱ ሴቲንጎች ካስተካከልን በኋላ የስልካችን ባትሪ ከ30 እስከ 40% እንደሚጨምር ይሄንን ልነግራችሁ እወዳለሁ። በተለይ 5ኛ ላይ የማስቀምጥላችሁ ነጥብ ደግሞ በጣም ወሳኝ ነው። እስከመጨረሻው ድረስ እንድትከታተሉኝ ግብዣዬ ነው። ቪዲዮ እንደዚህ አይነት ኮንተንት ደግሞ የሚመቻችሁ አይነት ከሆነ ላይክ አድርጋችሁ ቪዲዮን ብትጀምሩ ደስ ይለኛል ማለት ነው። ወደ መጀመሪያው ስቴፕ ስናልፍ የስክሪን ብራይትነስን ማስተካከል ነው ማለት ነው። ኦር ደግሞ ዲስፕሌይ ሴቲንጎች ላይ ገብተን የምናስተካክላቸው ማለት ነው። የመጀመሪያና ትልቁ የባትሪ ጠላት ከምንላቸው መካከል አንዱ ዲስፕሌይ ነው ማለት ነው። ባትሪ ከሚወስዱ ነገሮች አንደኛ ደረጃ የሚይዘው እሱ ነው ማለት እንችላለን ማለት ነው። የመጀመሪያው ነገር ምንድነው? አውቶ ብራይትነስን ነው ማለት ነው። አውቶ ብራይትነስን ግድ ማጥፋት ይኖርባቸዋል ማለት ነው። ብዙዎቻችን አውቶ ብራይትነስን እንደ ብርሃን መጠን ራሱ እንዲጨምርና እንዲቀንስ የሚያደርገውን እናበራዋለን፣ እሱን ኦን እናደርገዋለን ማለት ነው። እንግዲህ እሱ መሆኑ ደግሞ ለባትሪ አይመከርም። ምክንያቱም ሴንሰሩ ሁሌም እየሰራ ስለሆነ ባትሪ ይበላል ማለት ነው። ስለዚህ ይሄንን አጥፉና ለአይናችሁም በሚመች መጠን በእጃችን እየቀነስን እየጨመርን ማየት እንችላለን ማለት ነው። እሱ እንዴት ነው የሚሆነው ማለት ነው? አሁን እኔ ለምሳሌ የኔ ስልክ ላይ ለአይኔ እንደሚመች አድርጌ ነው እዚህ ጋር ብራይትነሱን በራስ ጊዜ ቀንሰዋለሁ፣ ኦር ደግሞ እየጨመርኩኝ እንዳየው ነው የሚሆነው ማለት ነው። ግን አንዳንድ ጊዜ አውቶ ብራይትነስ በሚሆንበት ሰዓት ስልኩ ራሱ ይጨምራል፣ ይቀንሳል። ያንን በሚያደርግበት ሰዓት ደግሞ ባትሪያችንን በከፍተኛ ሁኔታ ይጨርስብናል ማለት ነው። እሱን ነገር ኦፍ ማድረግ ይጠበቅብናል ማለት ነው። እዚች ጋር ባትሪ ብራይትነሱን መጨመሪያ መቀነስ ላይ እዚህ ጋር 3.1 አንዴ ነካታለሁኝ። ወይ ደግሞ ሴቲንግ ዲስፕሌይ ላይ ገብታችሁ እሱን ማስተካከል ትችላላችሁ። ምናልባት የእናንተ አዳፕቲቭ ብራይትነስ የምትለዋ ኦን ሆና እንደዚህ ከነበረች የስልካችሁ ዲስፕሌይ ብራይትነሱ በራሱ ጊዜ ነው ከፍም ዝቅም የሚያደርገው ማለት ነው። አዳፕቲቭ ብራይትነስ የምትለዋን እዚህ ጋር ኦፍ አደርጋለሁኝ። እናንተ ጋር ደግሞ አውቶ ብራይትነስ የምትል ሊኖር ይችላል፣ አዳፕቲቭ ብራይትነስ በሚለው ፈንታ ማለት ነው። ይሄኛውን ኦፍ ማድረጋችንን እንዳትረሱ ማለት ነው። ይሄን የምታደርጉት። ሌላኛው ስክሪን ታይም አውት ነው። ስክሪን ታይም አውት ማለት ስክሪኑ የሚጠፋበት ሰዓት ማለት ነው። ስልካችንን ተጠቅመን ከጨረስን በኋላ ጠረጴዛም ላይ ሌላም ቦታ ኪሳችን ውስጥ በምናስቀምጥበት ሰዓት ለረጅም ጊዜ ስክሪኑ ኦን ሆኖ ይገኛል ማለት ነው። ይሄ ደግሞ ባትሪያችን እንዲያልቅብን ይሆናል ማለት ነው። ይህን ነገር ለማጥፋት ምንድነው የምናደርገው? ቀጥታ ወደ ሴቲንግ እንገባለን። ሴቲንግ ላይ ከገባን በኋላ ዲስፕሌይ የምትለዋን እንፈልጋለን። ዲስፕሌይ ከዲስፕሌይ ሲል ስር ስክሪን ታይም አውት ምትል እንፈልጋለን ማለት ነው። ያው ለምሳሌ እዚች ጋር ስክሪን ታይም አውት ምትላለች። እኔ ስልኬ የምሰራውን ነገር ከጨረስኩኝ በኋላ በራሱ ጊዜ ምንም እንቅስቃሴ ከሌለው ስልኬ ላይ የምሰራው ነገር ከሌለኝ ጠረጴዛም ላይ አስቀምጬው ሊሆን ይችላል፣ የተለያየ ቦታ ስልኬ ኪሴ ውስጥ አድርጌው ሊሆን ይችላል። እኔ ራሴ በራስ ጊዜ ስክሪን ኦፍ ካላደረኩት እሱ አውቶማቲካሊ በ2 ሚኒት ውስጥ ኦፍ እንዲያደርግልኝ እዚህ ጋር አዝዤዋለሁ ማለት ነው። እናንተ 15 ሰከንድ ላይ ማድረግ ትችላላችሁ። ምንም አይነት እንቅስቃሴ በማታደርጉበት ሰዓት
ከ15 ሰከንድ በኋላ በራሱ ጊዜ ኦፍ ያድርገው ማለት ትችላላችሁ። ስክሪኑን በ30 ሰከንድ ኦፍ ሊያደርገው ይችላል። በ1 ሚኒት ከፈለጋችሁ በ2 ሚኒት ውስጥ ስክሪኑን ኦፍ ያርግልን ብላችሁ ማዘዝ ትችላላችሁ ማለት ነው። እኔ እንደነበረው 2 ሚኒት ላይ አድርጌው እወጣለሁ ማለት ነው። አንዱ ባትሪያችን እንዳይበላ ከሚያደርጉን ሴቲንጎች መሃል እነዚህን ማስተካከል ነው ማለት ነው። ወደ ሁለተኛው ሴቲንግ በምናልፍበት ሰዓት ምንድነው የምናገኘው? የባክግራውንድ አፕሊኬሽኖችን ነው ማለት ነው። ባክግራውንድ ዩዜጅ ሊሚት እናስቀምጣለን ማለት ነው። ሁለተኛው ነጥብ እና ስልኩን ዘግተን ስናስቀምጠው ውስጥ ለውስጥ የሚሰሩ አፕሊኬሽኖች አሉ ማለት ነው። ላይክ ፌስቡክ፣ ቲክታክ፣ ኢንስታግራም ሌሎችም ሳንጠቀምባቸው ባትሪ ይበሉብናል ማለት ነው። ይህንን እንዴት እናቆማለን የሚለው ጋር ስንሄድ እንደተለመደው ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ ወደታች ወደ ላይ ከፍ እያደረጋችሁ ስትሄዱ ባትሪ ኤንድ ዲቫይስ ኬር የምትል ታገኛላችሁ። ባትሪ ኤንድ ዲቫይስ ኬር ይኸው እዚህ ጋር እንደተቀመጠው እሷን አንድ እነካና ከዛ በኋላ ባትሪ የምትለዋን አንዴ እነካትና ባትሪ የምትለዋን አንዴ ከነካናት በኋላ እዚች ጋር ባክግራውንድ ዩዜጅ ሊሚት የምትላለች። ባክግራውንድ ዩዜጅ ሊሚት ላይ ለረጅም ጊዜ የማንጠቀማቸው አፖች ካሉ ፑት አን ዩዝድ አፕ ቱ ስሊፕ የምትለዋ እንደዚህ ከነበረች እናንተ ኦን ማድረግ ይጠበቅባችኋል ማለት ነው። ሶ ኦን አድርጉት። አንዱ ሜተድ ይሄ ነው ማለት ነው። የስልካችሁን ባትሪ ለረጅም ጊዜ እንድትጠቀሙ የሚያስችላችሁ ማለት ነው። ወደ ሶስተኛው ሴቲንግ በምንመጣበት ጊዜ ንዝረት ወር ደግሞ ድምፆችን ማስተካከል ማለት ነው። ይሄ እንግዲህ ሶስተኛውና ብዙዎቻችን የምንሰራው ነገር ነው። ምናልባት ቫይብሬሽን ወይም ደግሞ ንዝረት ነው። ስልካችን ድምፅ ለማውጣት ከሚጠቀመው ባትሪ ይልቅ ለመንዘር ወር ደግሞ ቫይብሬት ለማድረግ የሚጠቀመው ባትሪ በጣም ከፍተኛ ነው ማለት ነው። ቀጥታ አሁንም ወደ ሴቲንግ እንገባና ከዛ ሳውንድ ኤንድ ቫይብሬሽን የምትለዋ ወደ መጀመሪያ አካባቢ ታገኟታላችሁ። ሳውንድ ኤንድ ቫይብሬሽን የምትለዋን ተነኩታላችሁ። ከዛ በኋላ ሲስተም ሳውንድ ስላሽ አድርጎ ቫይብሬሽን ኮንትሮል የሚለው አለ። እሷን እነካለን ማለት ነው። እዚህ ጋር እንግዲህ የተዘረዘሩት ነገሮች ኤቭሪ ኢንተራክሽን ላይ ስልካችንን በምንነካበት ሰዓት ለምሳሌ ስልካችንን ተች በምናደርግበት ዲያል ልናደርግ ስንል የተለያዩ ነገር ስናደርግ የቫይብሬሽን ድምፅ እንዲመጣ ነው። እሱ ደግሞ አይጠቅምም። ኦፍ ብታደርጉት የባትሪያችሁን አቅም ታሳድጋላችሁ ማለት ነው። እኔ እዚህ ጋር እንደምታዩት ስክሪን ሎክ ሲያደርግ እና ቻርጅ ሲያደርግ በእነዚህ ጊዜ ያሉትን ኢንተራክሽኖችን ብቻ ነው ድምፅ እንዲሰጠኝ የሚፈልገው። ቻርጅም ስናደርግ አንዴ ቻርጅ እያደረገ መሆኑን የሆነ ድምፅ ያሰማኝና ከዛ በኋላ ስልኩን ቻርጅ እንዲያደርግ ነው። ሌላኛው ስክሪን ሎክ ሲያደርግ አቺቃ ብላ የምትዘጋው ነገር ነች። እሷን ብቻ ነው የፈቀድኩለት። ለስክሪን ኢንተራክሽኑ የሚያሰማቸው ድምፆች ለዚህ ለሁለቱ ብቻ ነው። ሌሎቹ እንደምታዩት እንዳለ ኦፍ አድርጌያቸዋለሁ ማለት ነው። እንዳለ ኦፍ አድርጌያቸዋለሁ። ሶ እናንተም ይሄንን ማድረግ እንዳትረሱ ማለት ነው። ሌላኛው ማስተካከል ያለብን ነገር ምንድነው? የተደበቁ የዋይፋይ እና የብሉቱዝ ስካኒንግ ናቸው። ይህ ሚስጥራዊ ወይም ብዙ ሰው የማያውቀው ነው ብዬ አስባለሁ። ይህ ማለት ነው ሃይደን ሴቲንጎች ነገሮች ናቸው። ሶ ዋይፋይ እና ብሉቱዝ ስናጠፋ የጠፋ ይመስለናል፣ ግን ኮምፕሊትሊ ግን አልጠፋም ማለት ነው። ኦፍን ብናደርገው ኮምፕሊትሊ አልጠፋም። ሶ ስልካችን ውስጥ ለውስጥ የዋይፋይ እና የብሉቱዝ ዲቫይስ መፈለጉን አያቆምም ማለት ነው። ይሄ ደግሞ ባትሪ ይጨርሳል ማለት ነው። ሶ ይሄንን ለማጥፋት እንደተለመደው ሴቲንግ ላይ እንሄዳለን። ሶ ሎኬሽን የሚለውን ፈልጉና ክፈቱት። ሎኬሽን ይኸው እዚች ጋር አግኝቻለሁኝ ማለት ነው። ሎኬሽን የምትለዋን አግኝቻለሁኝ። ከዛ ዋይፋይ ስካኒንግ እና ብሉቱዝ ስካኒንግ የሚሉ አሉ። እዚህ ጋር
ሎኬሽን ሰርቪስ የምትለዋን ስነጋት ከታች በኩል እንደምታዩት ዋይፋይ ስካኒንግ እና ብሉቱዝ ስካኒንግ የምትላለች። እኔ ብሉቱዝ ስካኒንግን ኦፍ አድርጌዋለሁ። ዋይፋይ ስካኒንግ እሱንም ማጥፋት ይጠበቅባቸዋል። ከስር እንደሚለው የምታነቡት ከሆነ ሌት አፕስ ዩዝ ዋይፋይ ፎር ሞር አኩሬት ሎኬሽን ዲቴክሽን ኢቨን ዌን ዋይፋይ ኢዝ ኦፍ በምናደርገውም ሰዓት ዋይፋያችንን አኩሬት ሎኬሽን ዲቴክሽን እንዲኖረን ኦፍን በሚሆንበት ሰዓት እኛ አውቶማቲካሊ ከዚህ ጋር መተን እዚህ ጋር ያለችዋን ኦፍ ስናደርግ ሪሊ ጠፋ ማለት አይደለም። ይሄ ዋይፋይ ዲቴክሽን ዋይፋይ ስቲል እየሰራ ነው ማለት ነው። ለተለያዩ ነገሮች ዲቴክት ለማድረግ አኩሬት ሎኬሽን ለማግኘት ምናምን ስለሚጠቅመው ኦፍም ቢሆን ዋይፋዩ በራሱ ጊዜ ባክግራውንድ ላይ ይሰራል ማለት ነው። እነዚህን ኦፍ እያደረጋችሁ መሄድ ነው ማለት ነው። ሌላኛው ሴቲንግ ደግሞ ዳርክ ሞድን መጠቀም ማለት ነው። በተለይ ስልካችን አሞሌድ ደግሞ ኦኤልዲ ስክሪን ከሆነ ዳርክ ሞድ ስትጠቀሙ ጥቁር በሆነ ቦታ ላይ ስክሪኑ መብራት ስለማይጠቀም ፒክሰልስ ተርን ኦፍ ባትሪ በከፍተኛ ሁኔታ ይቆጥብልናል ማለት ነው። ከላይ በኩል እዚች ጋር አወጣን። ከዛ እችን የብራይትነስ ምልክቷን ካወጣን በኋላ ዲቴል ስንለው እዚች ጋር ላይት እና ዳርክ ሞድ የሚላለ ይኸው እዚህ ጋር ዳርክ ሞድ ባደረገው ኤቭሪቲንግ ዳርክ ነው የሚሆነው። ይኸው እዚህ ጋር በምከፍትበት ሰዓት እነዚህ አፕል ላይ ታስል ዳርክ ነው የሚሆነው። ዳርክ በሚሆንበት ሰዓት ባትሪ መውሰድ አቅሙ በጣም ትንሽ ስለሆነ ስልካችን ባትሪያችን ለብዙ ጊዜ የሚቆይ ይሆናል ማለት ነው። እንግዲህ ውድ ተመልካቾች ዛሬ ያየናቸውን አስተካክላችሁ ለውጡን ይዩት። የትኛው ሴቲንግ ደግሞ እንደተመቻችሁ ኮሜንት ላይ ብጽፉልኝ አነበዋለሁኝ። ቪዲዮ ከጠቀማችሁ ደግሞ ላይክ ማድረግ እንዳትረሱ። ለጓደኞቻችሁ ሼር አድርጉላቸው፣ ለእንደዚህ አይነት ነገር ለሚቸገሩ ሰዎች ማለት ነው። በሚቀጥለው በሌላ ቪዲዮ የምንገናኝ ይሆናል። እስከዛው ግን ቸር ሰንብቱልኝ። ቻው።